የተዝረከረከ ታክሲውን ዛጋ ጣል ካላደረገ ሚስቱን ይወዳሉ የሚል አንድ ባል ይሄን መስራት አይከብደውም። ሰላም እንዴት ናችሁ? ታቲና ፍሎይ ነን። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ይህ የልብ ድምጽ ነው። ኤፒሶዱ እንዴት ነበረ? ላስት የለቀቅነው እንዴት ነበር? ቆንጆ ነበር ወይ? ኮሜንት ያስቀመጣችሁ ህይወት እንዴት ነው? እንዴት ይሻላል? አንቺ ጋር እንዴት ነበር? ያው ጥሩ ነው እግዚአብሔር ይመስገን። እንዴት ነው አንቺ ጋር? ተመችቶሻል ደግሞ? yes እኔ ጋርም ቆንጆ ነበር፣ አሪፍ ነበር። እንግዲህ ሆፕፉሊ እናንተ ጋርም አሪፍ እንደነበር ተስፋ እናደርጋለን። የዛሬው ርዕሳችን በምን ቢሆን ይሻላል ያልሽ? እስኪ የሆነ ነገር በይ። የዛሬው ርዕሳችን እስኪ ስለ አንቺ ትንሽ ልጠይቅሽ። ስለ ምን? ስለ ትዳር፣ ስለ የጋራ ስራ ወይም ደግሞ መረዳዳት ምናምን ሴትና ወንድ ያላቸው ስለ ትዳር ምንድን ነው ያለው? አጋሪኝ እስኪ። እሺ እንግዲህ ትዳር እኔ የማስበው መተጋገዝ፣ መረዳዳት ነው ብዬ ነው የማስበው አንዱ ከአንዱ። ምክንያቱም ብቻዬን ስኖር ወደ ትዳር ስገባ የሆነ ነገር ይቀልልኛል፣ አጋዥ አለኝ፣ የሚረዳኝ ሰው አለ ብዬ ነው ምገባት የምፈልገው መሆንም ያለበት ብዬ ማምነው። ስለዚህ እኔም እሱን ላግዝ እሱም እኔ ሊያግዝ እስከሆነ ድረስ ያው በጋራ ነገሮችን አብረን የተጋገዝን ህይወትን እንገፋለን ብዬ ነው የማስበው ነው። ስለዚህ ይሄ ወንድ ሴት ቢካዝ አሁን ጊዜው ሴቶችም ውጪ እየሰራን ስለሆነ የምንገባው እናቶቻችን ያው ቤት ውስጥ ስለነበረ የሚሰሩት ያው ቤት ያለውን እናት ትሰራለች፣ ውጪ ያለውን ደግሞ ፕሮቫይድ ያደርጋል ባል ማለት ነው። አሁን ግን ውጪ ሴቷ እየሰራችን ያለችው then at the same time ደግሞ ውስጥን ደግሞ ኤክስፔክቴሽኑ በጣም ከባድ ይመስለኛል። ቢካዝ ልጅ ወልዳ እንደዛ ለማሳደግ ከዛ ደግሞ የቤቱ ኃላፊነት አለ፣ ውጪ ሰርታ መግባት አለ፣ ወንዱን ማገዝ አለባት። ከዛ አሁን ኑሮ ትንሽ ከበድ ስለሚል ማለት ነው። ስለዚህ ወንዱም ደግሞ ያንን ነገር ማገዝ አለበት። ውጪ እሷ ያገዘችው እስከሆነ ድረስ ውስጥም ደግሞ እሱ ያግዛት መልካም ነው። ያው ዲቴል ይሄን ወጪ ስራ እንደዚህ በል ባይባልም አትሊስት ቤት በማስተካከል የሆነ ቢያንስ ባለማዝረክረክ አለ አይደል? ብዙ ጊዜ የምናውቀው ነገር ነው። አብዛኞቻችን ያው ወንዶች የሆነ ነገር ከስራ መተው ጫማቸውን አውልቀው መወርወር፣ ካልሲ መወርወር ምናምን ነገር ይሆናልና የግላቸውን ነገር አትሊስት የራሳቸውን ነገር ክሊን እያደረጉ ቢሄዱ ትንሽ ስራ ያቀላል ብዬ አስባለሁ። አንቺ ምን ታስቢያለሽ በዚህ ርዕስ ላይ? ያው ከነሳሽው ሀሳብ ተነስቼ ያነሳሽው ሀሳብ ፖይንት አለሽ፣ ትክክል ነሽ። እና ትዳር ውስጥ ያው የሁለት ሰዎች መረዳዳት እስከሆነ ድረስ ያው አንድ ብቻውን ወይም ባል ወይ ደግሞ ሚስት ብቻዋን የምትሰራው ወር ደግሞ ትዳሯን ለማቆም ወይ ትዳሩን ስኬታማ ለማድረግ የሁለቱም ሚና ግዴታ ይመስለኛል። እና በመረዳዳት ያው አሁን ሰሞኑንም ኢሹ የሆኑ ፖይንቶች ስለሆኑ ማለት ነው ሀሳቦች ስለሆኑ እና ሰሞኑንም አነጋጋሪ የሆነ ሀሳብ ስለሆነ ነው ትዳር ውስጥ ላይክ ይሄ የስራ ክፍፍልን ለማወቅ ምናምን ይሄ በጣም ጫና መፍጠር አስፈላጊ አይመስለኝም እንደ ሀሳብ። ማለት የምናየውን ነገር ለማስተካከል ወይም ደግሞ የትዳር አጋራችን እንደከበዳት ወር እንደከበደው ምናምን ለማወቅ ሌላ የተለየ ስሌት የሚያስፈልገው አይመስለኝም። መተጋገዝ ያው ፍቅር ካለ መዋደድ ካለ ያኛው ነገር ላይክ የስራው ጉዳይ ወይ ደግሞ የስራው ጫና ይሄን ያክል ከባድ ነው ብዬ አላስብም፣ በቲዮሪ ደረጃ ማለት ነው። በተግባር ስናየው ግን አብዛኛው ባህል ላይ ተጽዕኖ ያው እኛ የምናወራው ስለ ባህል ስለሆነ የሆነ የእድሜ ግሩፕ ላይ ወይም የሆነ ትውልድ ላይ መቀየር ያለበት ሀሳብ ያለ ይመስለኛል። ምክንያቱም ቅድም ስትይው እንደነበረው በአባቶቻችን ጊዜ ይሄ ሴቶች የሚሰሩት ቤት ውስጥ የሚሰሩትን ስራ የማሳነስ ነገር ነበር አይደል? ድሮ ግን ስራዬ ብላ ስለምትሰራ ቤት ውስጥ ያለውን ነገር እናቶች ለልጆቻቸው ሲሉ ለትዳራቸው ሲሉ የሚያደርጉት ነገር ስለሆነ ከበደን አይሉም። ገብቶሻል? ብዙ ስራ ሲሰሩ ነው የሚውሉት፣
ግን ያው ባልም ውጪ ይሰራል፣ ሚስትም ውስጥ ትሰራለች። እንደዛ አይነት ባህል ነው የነበረው። አሁን ደግሞ ሙሉ በሙሉ ተቀይሯል። ያው ከኢኮኖሚም አንጻር ከመስራት መብትም አንጻር ሴቷ ያው ቤት አትቀመጥም አሁን ባለው ነባራዊ ሁኔታ ማለት ነው። እና ይህ ሲሆን ደግሞ ውጪ ከወንድ እኩል ደክሟት ብዙ በጣም ጉልበት የሚያስወጣ ስራዎችን ሰርታ ሊሆን ይችላል የምትገባው እና በዛ መሀል ቤት በምትገባበት ሰዓት ደግሞ እንደ አዲስ ሌላ ስራ የመስራት ሴት ስትሆኚ የመስራት ተፈጥሮ ሲጀመር ተፈጥሮ የሰጠችሽ ነው፣ እግዚአብሔር ያደለሽ ነገር ነው። ልክ እንደ መልካም ነገር ነው አይደለ? የመስራት ክህሎት እግዚአብሔር የሰጠን ጸጋ እስከሆነ ድረስ ሴቶች የሚሰሩት ስራ ነው። ግን ሴቶች ብቻ የሚለው ነገር አሁን ይሄ ብዙ ጊዜ የሚያጨቃጭቀው ብቻ የምትለው ፖይንት ናት እንጂ ወንዶች ባሎች ያግዙ ማለት ሴቶች ስራ አቁመው ቁጭ ብለው ይዋቸው ማለት አይደለም። ስለማይፈቅድልን ተፈጥሯችንም ስለማይፈቅድልን ማለት ነው። ነገር ግን ውጪ በኢኮኖሚ መተጋገዝ እንዳለው ሁሉ ውስጥ ላይ ደግሞ በስራ መተጋገዝ የተለየ ተአምር የለውም ነው። ካሰበበት ሚስቱን እወዳለሁ የሚል አንድ ባል ይሄን መስራት አይከብደውም ብዬ አስባለሁ። እና ቤት ውስጥ መጥቶ እሱ አንዱን ስራ ሲሰራ እሱ ሌላኛውን መተጋገዙ የተሻለ ነገርን ያመጣል እንጂ እሷ ብቻ መስራት የምትችለው ሊሆን ይችላል። ግን እሷ ብቻ ብትሰራው እሷንም ሊጎዳ የሚችል ነገር ነው። ምክንያቱም ውጭ የምታሳልፈው ነገር ስላለ ማለት ነው። እና ልጆች አስተዳደጋም ሁሉም ነገር ላይ እኔ ብቻ አንቺ ብቻ፣ እዚህኛው ላይ እኔ ብቻ እዛኛው ላይ አንቺ ብቻ የሚባል ነገር አግባብነት ያለው አይመስለኝም። መተጋገዝ በሁሉም ነገር ሴቷ ልሰራው አሪፍ አድርጋ ሴቷ ልሰራው የምትችለው ወይም ደግሞ ሚስት ልሰራው የምትችለውን ስራ ሚስት እንድትሰራው፣ ባል ደግሞ ሊሰራ የሚችለውን ወይም ደግሞ ይሄ ከአቅም ጉዳይ የማይዘውን ነገር ማገዙ ምንም ጥያቄ የሌለው ነገር ነው። ለኔ ምንም የሚያሻማ ነገር አይደለም እያስባለሁ። ትክክል፣ በጣም ትክክል ይጋራለሁ ይሄንን ሀሳብ። እሺ እንግዲህ ሌላው ሀሳባችን ምንድነው? እናቶች ወይም ወላጆች በአጠቃላይ ሞር ያው እናቶች ቀረብ ስለሚሉ ነው ለልጆች ሞር ያው ወላጆች በአጠቃላይ ልጆችን ሲያሳድጉ ሴቷን ላይ ሞር ጫና የማብዛት ነገር አለ። አሮ ነው ለምን እንደሆነ ባይገባኝም ሴት ልጃቸው ላይ ጫና፣ ወንድ ልጃቸው ደግሞ ያው ምንም አይነት ነገር it's like ወንድ ልጅ እንደውም ምን ይባላል ካልተዘረከረከ ምናምን፣ ወንድ ልጅ ደግሞ ካልተዘረከረከ ካልሲውን ዘጋ ጣል ካላደረገ ትንሽ ሸተት ካላለ ይባላል አይደለ? ስለዚህ ይሄ ነገር እኔ ትክክል ነው ብዬ አላስብም። ግዴታ ላይክ ቢያንስ አትሊስት የራሱን አፍተር ሂዝ ይሄ የራሱን የሆነ እንትኖች ቢሎንጊንግስ ወይም ንብረቶች ይሄ ማጽዳት ያለበትን ነገር ማጽዳት አለበት። እናቶች እንዴት ነው የሚያሳድጉት? አፍተር ሂም እንትን እያሉ እሱ የሚያቆሸውን ቋሻ ከስር እያነሱ ካልሲ እያጠቡ ፓንት አይቀራቸውም ሲያጥቡና it's very embarrassing እውነት not for me እውነት በጣም ያስጠላል። እና አፍተር ሂም በጣም እንደዚህ ሁሉ ነገሩን ነው የምታስተካክለው። ኢቭን ትልቅ ሆኖ ልብሱን የራሱን ልብስ አያጥብም ምናምን። እሷ በጣም ደክማ ራሱ ስቲል እናቱን ነው የሚያሳጥበው። እና he doesn't care about የእናቱ ሁሉንም እያልኩ አይደለም እዚህ ጋር በነገራችን ላይ እያወራ ያለሁት አብዛኛውን ከምናያቸው ነገሮች ነው። እና ምግብ የምትሰራው እሷ ናት፣ አባት አለ፣ ልጆች አሉ። እና ሴቷ ብቻ ናት ኤክስፔክትድ የምትደረገው የራሷን ማትኖች እንድታስተካክል ማለት ነው። ከራሷም አልፎ for the family ኤክስፔክት ትደረጋለች። ወንዱ ጋር ሲመጣ ግን ሪስፖንሲቢሊቲ አይሰጥም በቃ። እና ከዛ እናትየዋ እንደዚህ እንደ እንቁላል ተንከባክባ ተሳድገውና ስቲል ትልቅም ሆኖ ነው የምልሽ ተንከባከበውና ከዛ ሚስት ስትመጣ የእናትን ድርሻ ትቀበላለች ማለት ነው። ከዛ ምንድነው የሚሆነው? ይልች ለሚስት ቢያማት ቢቆርጣት ምንም አይመለከተውም። ለኔ ፍቅር ማለት መተሳሰብ ማለት ነው። እሱ ሲያማው እሺ ፎር ኤግዛምፕል ልስጥሽ፣
እሱ እንደዚህ በዚህ ኬዝ ከሆነ ላይክ ቢያማትም ምን ቢቆርጣትም መስራት አለባት። ወይም ደግሞ ደከም የሚባል ነገር የማይታሰብ ከሆነ እዚህ ጋር ኮንሲደር የማይደረግ ከሆነ እሱም በመሀል ስራ ቢባረር ልፍት በቃ እንፋታለን ነው ማለት ነው። ፕሮቫይድ ማድረግ አልቻለም። የወንዱ አሁን እዚህ ጋር ትራዲሽናል ሜን የምንለው እሱ ፕሮቫይደር ነው፣ እሷ ውስጥ ትሰራለች ነው አይደለ? ልጅ ታሳድጋለች። ስለዚህ አት ሴም ታይም እሷ የዛኛውን ማድረግ ካልቻለች እሱ እንትን የሚሆን ከሆነ እሷም ደግሞ ውጪ ላይ የሚሰራውን ግዴታውን አልተወጣም፣ ፕሮቫይደር መሆን አልቻለም። ስለዚህ እኔ ብዙ ጊዜ አሁን ምን አይነት እንትን ግራ እንደሚገባኝ ታውቃላችሁ? ሴት ልጅ ብር ያለ ወንድ ምናምን ስትል እቺ ጎልድ ዲገር ነው ትባላለች እና እሱ ፉድ ዲገር ነው የሚባለው። እውነቴን እኮ ነው። ላይክ እንደ እንትን ነው እንጀራ መጋገር ትችያለሽ ብሎ ነው የሚያገባው ወንድ አይደል? እንጀራ መጋገር ትችያለሽ፣ ወጥ መስራት፣ ዶሮ ትችያለሽ፣ ልብስ ማጠብ ትችላለች ምናምን ብሎ ነው የሚያገባው። እና እንደውም እንደዚህ ካለ እኔ አይዶንት ኖ እኔ ኢትስ ቬሪ ሃርድ እውነት በዚህ እንደዚህ ብሎ ከጠየቀኝ በጣም ከባድ ነው የሚሆነው። ስለዚህ እኔም ደግሞ ፕሮቫይድ ማድረግ ትችላለህ ወይ ላይክ መኪና አለ ወይ ቤት አለ ወይ ትንከባከበኛል ልጆቻችን የተሻለ ትምህርት ይማራሉ ወይ ብዬ መጠየቅ አለብኝ ማለት ነው። ገባሽ? ቢካዝ እሱ እዚህ ጋር ያለውን ከጠየቀ እሱ ደግሞ እኔም ደግሞ እንደ ፕሮቫይደር መጠየቅ አለብኝ እሱን ፕሮቫይድ እንደሚያደርግ ሰው ያደርጋል አያደርግም የሚለውም ማለት ነው። እና ቢካዝ ይሄ ህይወቴ ነው ወይ ደግሞ አብረን ተጋግዘን ኢትስ ኦኬ እንጀራ መጋገር ባትችልም ወይም ደግሞ ወጥ መስራት ለምን ለሆዳችን አይደለም የምንኖረው ባይ ዘ ዌይ ሆድ ላይክ ካልበላን አንኖርም አይነው ግን መሰረታዊ ነገር በቃ ላይክ ሆድ ትልቅ ነገር አይደለም። ገባሽ? ለመኖር ነው ለመብላት አይደለም የምንኖረው። ቴንክ ዩ። ስለዚህ ወንዱ እዚህ ጋር ይሄንን ኮንሲደር ማድረግ አብረን እንማማራለን ኢትስ ኦኬ እንተጋገዛለን ብሎ ኮንሲደር ተደራርጎ ማትገቢ ከሆነ እኔ ሲጠይቅ ጎልድ ዲገር የምባልበት ምንም አይነት ሚስ የለም መሆንም የለበትም። ገባሽ? ቢካዝ ፍቅር ማለት መተሳሰብ ነው፣ መተጋገዝ ነው። የሚወደውን ሰው ሴቷ እዚህ ጋር እየፈጋች ትፍጋ ምን አገባኝ አይነት ሴንስ ሊፈጠር አይገባም። እና አንቺ ምን ሀሳብለሽ በዚህ ላይ? ልክ ነሽ። በጣም አሪፍ ሀሳብ ነው ያነሳሽው። እስማማለሁ ሙሉ በሙሉ። በነገራችን ላይ ይህን ሀሳብ ስናነሳ አባቶች ያለ እናት ልጆቻችሁን እያሳደጋችሁ ያላችሁ አባቶች ወይ ደግሞ በትዳር ውስጥም ቢሆን ያው ማድረግ ያለባችሁን እያውቃችሁ ሰው ስለነገራችሁ ሳይሆን ያው የምትሰሩትን አውቃችሁ የምታገዙ አባቶች ባሎች ያላችሁ እና እናንተን ያው ሁሌም ቢሆን እናመሰግናችኋለን። እና የኔ ሀሳብ ምንድን ነው በነገሮች ላይ ሰው ሲነገረው ነው እንትን የሚሆነው አዲስ ነገር የሚሆንበት እንጂ ማለት አሁን ሴቶች ብዙ ጊዜ እኔ እንደውም ችግር ብዬ የማስበው ማለት ነው ሴቶች የሆነ ነገር ሲደርስባቸውም የሆነ በደል ቢደርስባቸው ምንም አይነት ችግር ውስጥ ቢሆኑ እኔ እንደዚህ ብለው መናገር አይችሉም። ለምን ደግሞ አይችሉት? ገና ሲጀምሩ ሴት ስለሆነች ነው ጀመራት አይነት ነገር የለም በቃ ማማረር ምናምን ስለሆነ እውነቱን ለመነጋገር ግን የሚያማረው የተበደለ ሰው ነው። የተመቸው ሰው ሊያማረር አይችልም። እና ለዘመናት ለብዙ አመታት ሴቶች የሚባለው ይሄ የተለየ ነገር ስላለ ሳይሆን ከዛ ማለት ስለ ሴቶች መልካም ከተወራበት ይልቅ ስለ ሴቶች ሲጨቆኑ ሴቶች ሲበደሉ የነበሩበት ዘመን ረጅም ስለሆነ ነው፣ በጣም ብዙ ስለሆነ ነው። እና ብዙ ጊዜ አንዳንዴ ላይክ ነገሮችን ለመረዳት ብቁ ካልሆንሽ ወይ ደግሞ ነገሮችን ለመረዳት ኦፕን ካልሆንሽ ሴቶች የተባለበትን ታይም ነው እንጂ ያሳለፉትን ችግር ከኛ ዘመን በፊት ብዙ አመታት ለብዙ ዘመናት ሲሰቃዩ የነበሩት እናቶች እና ሴቶችን አለማሰብ ይሆናል። እና ይህን ስንል እንደ ለመወትወት አይደለም፣ በቃ መደረግ ያለበት እውነት ስለሆነ ነው፣ መሬት ላይ ያለ ሀቅ ስለሆነ ነው። እና እዚህ ላይ የማነሳው ሀሳብ ምን መሰለሽ፣ ወንዶች በተለይ ላጤ ወንዶች ሰርተው ይበላሉ፣ የራሳቸውን ምግብ ሰርተው ይበላሉ። እናውቃለን፣ በዙሪያችን ያሉ ብዙ ወንዶች አሉ፣ ላጤ ወንዶች የምናያቸው ማለት ነው። እና የዛኔ ሲሰሩ ለነሱ ምንም ማለት አይደለም። ምክንያቱም ሰው ከራበው
አጠገቡ ምግብ ካለ ሰርቶ ይበላል። ከዛ ግን ምን ያክል የማሰብ አድማስ ምን ያክል ችግር እንደሚፈጥርና መፍትሄ እንደሚሆን ነው ማየትም እዚህ ጋር ያለብን እና በትዳር ውስጥ ሲሆን ግን ብቻውን ሲሰራ የነበረ ወንድ ላይክ ሳህን ይዞ ሰው እንዲያየው አይፈልግም። እኔ ወንዶችን መጠየቅ የምፈልገው ነገር እኔ ከክብር ጋር ምን እንደሚያገናኘው ስለማይታየኝ ነው። ምክንያቱም ሰው ርቦኛል ብሎ ተከብሮ አይቀመጥም። የራበው ሰው ይበላል አይደለ? የሚበላው ደግሞ ከሌለ ሰርቶ ይበላል። ገባሽ? ምንም የተለየ ተአምር አይደለም ነው። በትዳር ውስጥ ሲሆን ለምንድነው አዲስ ነገር የሚሆነው? ይሄ ከእልህ ጋር ወይ ደግሞ ይሄ እኔ በምን አንሽ አይነት ነገር አይደለም ወይ? እውነት ሪሊ ላይክ የሴቶች ስራ ስለሆነ ነው ወይ መስራት? ምግብ መስራት ሴቶች ስለሚችሉ ብቻ ነው ወይ ነው? የማይችል ወንድ እኮ ቢሆን እኮ ኖርማል ነው፣ አገዘኝም አትለውም። ገባሽ? ግን ብዙ ጊዜ ስናይ የተሰራ ምግብ ራሱ ወደ ጠረጴዛ ወስዶ ማስቀመጥ ነውር ነው የሚመስላቸው አብዛኞቹ ወንዶች እና ያንን የማታደርጉ ብዙ ወንዶች እንዳላችሁ ስለምናቅ ነው እንደዛ የምናደርገው እና ይህን የምናወራው ማለት ነው። እና ከክብር ጋር ምንድን ነው የሚያገናኘው የሚለው ነገር ትንሽ ሊታሰብበት ይገባል። እና ሌላው ተጨማሪው ነገር ደግሞ ትዳር አብዛኛውን ጊዜ አግቢ እንጂ ቆመሽ ቀረሽ ምናምን ከማለት ባሻገር ለትዳር ዝግጁ ናት ወይ ለትዳር ዝግጁ ነው ወይ ተብሎ አይታሰብም። ገባሽ? እና ብዙ ጊዜ ስንመለከት በማህበረሰብ ውስጥም ልብስ ማጠብ ሲከብደው፣ ወጥ መስራት ሲከብደው ምናምን እንዴ አግባ እንጂ ምናምን ይባላል። ይሄ በነገራችን ላይ ወንዶች የሚሉት ነገር አይደለም፣ እናቶችም ሴቶችም የሚያነሱት ሀሳብ ስለሆነ ለወንዶች ብቻ አይደለም ይሄ ነገር እና እንደ ልምድ አይተውታል። ገባችሁ? አሁን እየታመመችም ምንም እያለችም ግን ይሄን ሀሳብ ለልጇ ታወራለች እናት። ይሄን ሀሳብ ሲወራ ትሰማላችሁ እና ምን ማለት ነው ማለት ሰራተኛ መቅጠር ነው ሰራተኛ ቅጠር ነው ማለት ያለባት ወይስ ሚስት አግባ ነው የሚባለው? ማለት ይሄን የምንለው ላይክ ፒውርሊ ሚስት ማግባትን ከስራ ጋር ስለሚያገናኙት ከዛ ሚስት ነገ መስራት ሳትችል አቅሟ ሲደክም ምናምን ምንድን ነው የሚፈጠረው? ባሽ ፒውርሊ ለትዳር ለስራ ብቻ ከሆነ ያ ልጅ የሚያገባት ወይ ደግሞ ይሄ ምንም ተቀራርበው ሳይተዋወቁ ምንም የጋራ ነገር ሳይኖራቸው ጀስት ለስራ ለማገዝ ብቻ ወይ ደግሞ ብቻውን እሱ እንዳይኖር እንዳይሰራ ተብሎ አግባ የሚል አይነት ኮሜንት ስለምሰማ ነው ብዙ ጊዜ እና ተገቢ ነው ብዬ አላስብም። እና ደግሞ ላይክ ከፌሚኒስት ጋር የሚያገናኙት ነገር ስላለ ነው እና ሰው ትክክል ያልሆነ ነገር ሲያይ ዝም ብሎ አያልፍም። ትክክል ሆነም ያ ነገር ትክክል እስካልሆነ ድረስ መቃወም ጽንፈኛ አያስብልም አይደል? ሁሉንም ነገር ለምሳሌ ኤክስትሪም ምንም ነገር ሁለት መሆን ጥሩ አይደለም አይደል? ስለዚህ ያው በጣም ኤክስትሪም መሄድ በሁለቱም ፖይንት ኤክስትሪም መሄድ ጥሩ አይደለም። መሀል ላይ መገናኘቱ የተሻለ ነው ብዬ አምናለሁ። በዛ ልክ ብንረዳው ሀሳቡን የተሻለ ነው ብዬ አስባለሁ። እሺ ወደ ቀጣይ ሀሳባችን ስንሄድ ያው እናቶች ከዚህ በፊት በነበራቸው የህይወት ተሞክሮ ዝም ብለው ነው ያሳለፉት። ዝም ማለት ደግሞ ትክክል ነው ማለት አይደለም። ሁሌ ዝም ሲባል ትክክል ነው ማለት አይደለም። ስለዚህ አዌርነስ ስላልነበራቸው ማህበረሰቡ የትምህርት ኦፖርቹኒቲ ስላልነበራቸው እድሉ ስላልነበራቸው ነው ይሄ እንትን የሌላቸው እንጂ ትክክል ስለሆነ እናቶቻችን ያደረጉት አይደል እንዴ? ምንድነው ከባዱ? ለምንድነው እንደዚህ አሁን ላይ ሴቱ እንደዚህ የሚሆነው እያሉ ነው እና ብዙ ሰዎች። ስለዚህ አሁን እኔ የማስበው ምንድነው ሴት ልጅ ፈልጋ አብዛኛው እኮ አለ ሴት በራሱ አይ ወንድ እኔ ኪችን እንድገባ አልፈልግም ራሴን የምሰራው የምትላለች። በዛ ልክ ደግሞ አይ ነው የምትላለች። ይሄ ምንድነው እንደ ግዴታ አይታይ ነው እዚህ ጋር አመጣው ግዴታዋ እንደሆነ ሁሉ ይሄን ነገር መስራት እንዳለባት ሁሉ ግዴታ ይሰጣት ለሴት ልጅ አይደለ? ውጪ ሰራች ከሆነ ለምሳሌ ኮንሲደር ተደርጎ ይሄ ነገር ስትመጣ እሷ ግዴታ መታ እሷ ከውጪ ደክማት ውጪ ውስጥ እንድትሰራ ኤክስፔክት መደረግ የለበትም። አጋዥ ከተቻለ አጋዥ መቅጠር ለምን እሷም ውጪ ያገዘችው እስከሆነ ድረስ ደግሞ እሱም ደግሞ ማገዝ ግዴታ መቻል አለበት አይደለም። ካልቻለ ኢትስ ኦኬ። ግን ደግሞ አትሊስት ቤት ውስጥ ያለውን ነገር ባለማዝረክረክ ፕላስ ደግሞ ቁጭ ብሎ ውሃ አምጪ እንደዚህ አምጪ ከማለት ደግ ብሎ ራሱ ማድረግ። እሷ ሜቢ ኩክ እያደረገች እንጀራ ጋገረች ሊሆን ይችላል ልጅ በዚህ አቅፋ አዝላ። ስለዚህ እሱ ደግሞ አትሊስት ቤቱን ማስተካከል
ለምሳሌ እንግዳ ሲመጣ አብሮ ቁጭ ብሎ ከእንግዳ ሲታዘብ አብሮ ልክ የእሷ ግዴታ እንደሆነ ሁሉ የእሷ ብቻ ቤት እንደሆነ ሁሉ አብሮ ቁጭ ብሎ ከመታዘብ ቤቱን ማስተካከል ይችላል። ቤት ማስተካከል ስራ አይመስለኝም፣ ትልቅ ስራ አይደለም። ጀስት የሆነ ነገር ላይክ ትራስት እንደዚህ ተበታትኖ ከሆነ ማስተካከል ነው። ማጥረግ ከሆነ መጥረግ ነው። መወልወል ከሆነ መወልወል ነው። ስለዚህ በዛ መልኩ ብናየው ብንተጋገዝ። ለምን ሴትና ወንድ እኩል ሴት እኩል ነው ከወንድ ምናምን ሲባል እኩል ያልሆንበት ነገር አለ፣ እኩል የሆንበት ነገር አለ። ምክንያቱም ሴትና ወንድ ስለሆንን የተለያየ አይነት ጾታ ነው ያለን፣ የተለያየ አይነት ማንነት ነው ያለን እና ኮምፔር የማይደረግ ነገር ኮምፔር መደረግ ያለበትም። ይሄ ሲባል ሴት ታንሳለች ማለት አይደለም፣ ወንድ ያንሳል ማለት አይደለም። ሴት ትበልጣለች ሲባል ወንዱ አንሷል ማለት አይደለም። ወንዱ የሆነ የራሱ የሆነ ተፈጥሮአዊ እንትን አለው፣ ሴቷም የራሱ የተፈጥሯዊ ነገር አላት እና እኩል ግን አጣጥምን እንዴት እኩል እናስኪደው በትክክል ራይት መንገድ አብረን እንዴት እኩል እንራመድ የሚለው ነው የሚያሳስበው እና ይሄን ነገር ኮሚዩኒኬት በማድረግ ነው ፊክስ ማድረግ የምንችለው። ስለዚህ ሀሳብ አስተያየታችሁን ባለትዳሮች ታሪክ ካላችሁ አጋሩን፣ እዚህ ጋር እያመጣን እንወያይባችኋለን። አሁን ወደ ቀጣይ ሀሳቦቻችን እንሂድ። እሺ እንግዲህ ሀሳባችንን ጠቅለል ለማድረግ መስፈርታችን ሊሆን የሚገባው ሙያ ያለሽ ወይ ወይም ደግሞ ልክ ወንዱ ስራ አለ የለህም፣ ለምሳሌ ስራ አለ ሲባል ጎልድ ዲገር ኦር ሰምቲንግ ሌላ ስያሜ እንደሚወጣው ሁሉ ሙያ ያለሽ ወይ ምናምን ተብሎ ሳይሆን ዋናው አስተሳሰቡ ወይም ደግሞ አስተሳሰቧ ትወደኛለች፣ ይወደኛል፣ ያከብረኛል ወይ ታከብረኛለች ወይ ብለን ብንገባ ሞር አሪፍ ነው። ትዳር ላይ ዘላቂነት የሆነ ነገር ይኖረናል ማለት ነው። ካልሆነ ግን ፎር ሾርት ተርም ነው የሚሆነው። የሚያዛልቁ ነገሮች እነዚህ ነገሮች ስለሆኑ እና እኛ የምናስበው እንደዚህ ነው። ሀሳብ አስተያየት ካላችሁ በዚህ ጉዳይም ላይ ደግሞ አይ ነው እንደዚህ ነው በዚህ ፐርስፔክቲቭ ነው እኛ የምናየው ብላችሁ ታስቡ ከሆነ እሱን ሀሳብ እንድታካፍሉ እንድታጋሩን ስንል እንጠይቃለን። ሌላ ምን ትያለሽ? ያው እኔም ሌላም ጨምረው ነገር የለኝም። ያው ሀሳብ አስተያየታችሁን ሞር ብታጋሩን አሪፍ ነው፣ አብረን እንድንወያይበት ከኛ ብቻ የሚመጣ ነገር እንዳይሆን የእናንተንም ሀሳብ ብንሰማ አሪፍ ነው እንላለን። የቤታችሁን የለመዳችሁበትን ወይም ደግሞ ማህበረሰቡ እየነገራችሁ ያደጋችሁትን ሊሆን ይችላል፣ ቤተሰባችሁ እየነገራችሁ ያደጋችሁትን ሊሆን ይችላል፣ ወይም ደግሞ አሁን በተግባር እየኖራችሁበት ያለውን ነገር አካፍሉ እንላለን። እንግዲህ ለዛሬ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁንም የደውል ምልክቷን ተጫኑ። እንወዳችኋለን፣ እናመሰግናለን። በቀጣይ በሌላ ኤፒሶድ እስከምንገናኝ ድረስ እንወዳችኋለን።